ዛሬም በራሱ ኮንፊደንስ ያለው ለብዙ ወጣቶች የሥራ መስሪያ መነሳሻት የሚሆን ብዙ ወጣቶች እሱን ሲመለከቱ ሰርቶ መለወጥ እንደሚቻል የሚያምኑበት ድንቅና ምርጥ ወጣት ነው። ጓደኞቹና በዙሪያ ያሉ ሰዎች ስለሱ ይናገራሉ። እሱ ታታሪና ጀግና ወጣት ነው። የትኛውንም ስራ ሳይንቅ የሚሰራ በመስራት መለወጥ እንደሚቻል የሚያምን ድንቅ ኢትዮጵያዊ ነው። እናትና አባቱ ስለሱ ይናገራሉ። እንኳንም ወለድ ነው፣ እንኳንም ከኛ ልጅ ሆነ፣ እንኳንም ከዘራችን ወጣ። እንደሱ አይነት ታታሪለትና ለወንድሞቹ ለሰፈር ጓደኞቹ መንስ ይሆናል። ለሰፈር ጓደኞቹ ሁሉ ምክንያት ሆኖ የሥራ ተነሳሽነትን የሚፈጥር ሁሉንም ጎንበስ ቀና ብሎ የሚያናገር የትኛውንም ሰው በማንነቱ ሳይሆን ሰውን በሰውነቱ የሚያከብር አይቀመሰው። ዛሬም ማንኛውም ሰው መጥቶ እንዳያሸማቀው አልቀመስ ማንኛውም ሰው መጥቶ እኔን ሊያሸማቀኝ አይችልም። ምክንያቱም እኔ ራሴን ተማመኘ እንጂ ሰዎችን ተማመኘ ራሴ በኮንፊደንስ አልወጣም። የኔ ኮንፊደንስ በራስ መተማመኔ ነው። አይምሮ ውስጥ ያለው ዕውቀቴ ራሴን ጎላ አድርጎ የሚያሳየኝ እንጂ እኔ ዝቅ የምልበት እኔን የሚያሳንሰኝ የትኛውም ሰው ምላስ አይገኝም። ምክንያቱም እኔ አይቀመስ ይሆነኝ በኢትዮጵያዊነት የማልደራደር አባቴ እናቴን ቀና ብላ አትያት እናቴን ቀና ብላ ያያትለት አፍንጫዬ በምን ተሰበረ የፊት ጥርስ ነበረኝ እኮ እንዴት ወለቀ እንዳትል እናቴን የተናገር ቀን እነዚህ ሁለት ነገሮችን ታጣለህ። ምክንያቱም እናቴና ሀገሬ ሃይማኖቴ ለኔ ክብሮቼ ናቸው። ይሄ የአይቀመስ ይሆን ንግግር ነው። አህለ ወሰህለን ሀቢቢ